የካቶሊክ ቤተክርስቲያን አስተምሮ የተጋፈጠና የዘመናዊ ሳይንስ አባት የተባለ አንድ ሰው ተነሳ። እሱም ጋሊሊዮ ጋሊሊ ይባላል። የራሱን ቴክኖሎጂ በመጠቀም መነጽሩን 30 እጥፍ አጉልቶ የሚያሳይ ታላቅ ቴሌስኮፕ አደረገው። ታላቁ አልበርት አንስታይን ጋሊሊዮን የዘመናዊ ሳይንስ አባት ሲል ጠርቶታል። ያለ ጋሊሊዮ የሙከራ ሳይንስ መሰረት ኒውተን የሂሳብ ግጋትን ሊቀርጽ አይችልም ነበር። ያለ ኒውተን ክላሲካል ግጋት ደግሞ የአንስታይንና የኳንተም ሳይንቲስቶች የእነዚያን ህግጋት ወሰን ገፍተው አጽናፈ ዓለምን በጥልቀት ሊረዱ አይችሉም ነበር። ከእስር፣ ከግርፋት፣ ከቶርቹር በኋላ ፍርድ ቤት ቀርቦ ግኝቶችን ከካደ በኋላ እውነቱ ቢያንቀው መጨረሻ ላይ እንዲህ ማለቱ ይነገራል። ያም ሆኖ ግን ምድር ትንቀሳቀሳለች እንደ የት it moves. ዛሬ ሁላችንም መሬት በፀሐይ ዙሪያ እንደምትዞር እናውቃለን። ነገር ግን ከ400 ዓመታት በፊት ይህንን እውነት መናገር በሞት ወይም በዕድሜ ልክ እስራት ያስቀጣ ነበር። በዚያ ጨለማ ዘመን የሰው ልጅን የእውቀት አድማስ የቀየረ የካቶሊክ ቤተክርስቲያንን አስተምህሮ የተጋፈጠና የዘመናዊ ሳይንስ አባት የተባለ አንድ ሰው ተነሳ። እሱም ጋሊሊዮ ጋሊሊ ይባላል። በዚህ ቪዲዮ ውስጥ የዚህን ታላቅ ሳይንቲስት አስደናቂ ግኝቶች፣ የፈጠራ ስራዎች፣ የገጠሙትን ታላላቅ ፈተናዎችና የዓለምን ታሪክ እንዴት እንደቀየረ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ጋሊሊዮ ጋሊሊ በየካቲት 15 1564 በፒሳ ጣሊያን ተወለደ። አባቱ ቪሴንሶ ጋሊሊ ሙዚቀኛ ሲሆን ጋሊሊዮ ሕክምና እንዲያጠና ይፈልግ ነበር። ይሁን እንጂ ጋሊሊዮ ለሂሳብና ለፊዚክስ ልዩ ፍቅር ነበረው። በፒሳ ዩኒቨርሲቲ በሚማርበት ወቅት በቤተ ክርስቲያን ውስጥ የሚወዛወዙ ፋኖሶችን በማየት የፔንዱለምን ሕግ አገኘ። ይህም በጊዜ አቆጣጠርና በሰዓት ፈጠራ ላይ ትልቅ ለውጥ አመጣ። በዚያ ዘመን የነበረው ማህበረሰብ የአርስቶትልን ፍልስፍና በጭፍን ይቀበል ነበር። አርስቶትል ከባድ ነገር ከቀላል ነገር ቀድሞ መሬት ይነካል ብሎ አስተምሮም ነበር። ጋሊሊዮ ግን ይህንን በተግባር ለመፈተሽ ወደ ፒዛ ማማ ላይ በመውጣት የተለያዩ ክብደት ያላቸውን ኳሶች በአንድ ላይ ወረወረ። ሁለቱም ኳሶች እኩል መሬት ላይ ማረፋቸውን በማሳየት አዲስ የፊዚክስ ህግ፣ የነፃ ውድቀት ህግ መሰረተ። በተጨማሪም የብርሃንን ፍጥነት ለመለካት ቀዳሚ ሙከራዎችን አድርጓል። በ1609 ጋሊሊዮ በሆላንድ አገር እቃዎችን አጉልቶ የሚያሳይ መነጽር እንደተሰራ ሰማ። እሱም የራሱን ቴክኖሎጂ በመጠቀም መነጽሩን 30 እጥፍ አጉልቶ የሚያሳይ ታላቅ ቴሌስኮፕ አደረገው። ይህ ቴሌስኮፕ የዓለምን እይታም ቀየረው። ጋሊሊዮ በሰራው ቴሌስኮፕ ላይ ተመስርቶ የሚከተሉትን ግኝቶች ይፋ አደረገ። 1. የጨረቃ ገጽታ። ጨረቃ ድቡልቡልና ለስላሳ ሳትሆን ተራሮችና ጉድጓዶች ያሉባት መሆኗን አረጋገጠ። 2. የጁፒተር ጨረቃዎች። በጁፒተር ዙሪያ የሚዞሩ 4 ጨረቃዎችን አገኘ። ይህም ሁሉም ነገር በምድር ዙሪያ እንደማይዞር አስመሰከረ። 3. የቬነስ ቅርጾች ፌስስ ኦፍ ቬኑስ። ቬነስ ልክ እንደ ጨረቃ ቅርጿ እንደሚቀያየር በማየት መሬትና ፕላኔቶች በሙሉ በፀሐይ ዙሪያ እንደሚዞሩ ሄሊዮሴንተሪዝም በግልጽ አረጋገጠ። የፊዚክስ ታሪክ ቀጣይነት ያለው ሰንሰለት ነው። ዘመናዊ ፊዚክስ የጋሊሊዮ ጋሊሊን አስተዋጽኦ የሚመለከተው ከባዶ የተነሳ ሳይሆን ከሱ በፊት የነበሩትን ፍልስፍናዎችና ሳይንሳዊ ግምቶች በማሻሻልና በመቀጠል የመጣ የታሪክ ምዕራፍ አድርጎ ነው። ከጋሊሊዮ ተነስተው ወደ ኒውተን ከዚያም ወደ አንስታይን ኳንተም ፊዚክስ የተደረገውን ሽግግር ምን እንደሚመስል እስቲ ቀጥሎ እንመልከት። ጋሊሊዮ ከመምጣቱ በፊት ለአማራጭ እይታዎች በር የከፈቱ የመካከለኛው ዘመንና የእስላማዊ ወርቃማ ዘመን ሊቃውንት እንደ ኢብን አልሃታም እና ጆን ፊሎፖነስ ያሉ የአርስቶትል የፊዚክስ እይታዎችን መተቸት ጀምሮ ነበር። ጋሊሊዮ ያደረገው ትልቅ ነገር እነዚህን ትችቶች ወደ ተግባራዊ ሙከራ ወይም ኢምፔሪካል ኤክስፐሪመንቴሽን እና ወደ ሂሳባዊ መግለጫዎች መለወጡ ነው። በተለይም ሁለት ዋና ዋና አስተዋጽኦቹ ለቀጣዩ የፊዚክስ እድገት መሰረት ጥለዋል። 1. የኢነርሺያ ጽንሰ ሐሳብ።
አንድ ነገር ውጫዊ ኃይል ካላረፈበት በስተቀር ባለበት የመቆየት ወይም በቀጥታ መስመር የመጓዝ ባህሪ እንዳለው አሳይቷል። 2 የጋሊሊዮ አንጻራዊነት ጋሊሊያን ሪላቲቪቲ ቋሚ በሆነ ፍጥነት የሚጓዝ መርከብ ውስጥ ያለ ሰውና መሬት ላይ የቆመ ሰው የሚያዩዋቸው ሜካኒካዊ ህጎች ተመሳሳይ መሆናቸውን አስገንዝቧል። አይዛክ ኒውተን የጋሊሊዮን የፈጠራ ስራዎችና ምልከታዎች ወደ ተደራጀና ወደ ተቀመረ የሂሳብ ስርዓት ቀየራቸው። ኒውተን ራሱ ሩቅ ማየት የቻልኩት በግዙፎቹ ትከሻ ላይ ስለቆምኩ ነው ሲል ከጠቀሳቸው ግዙፎቹ አንዱ ጋሊሊዮ ነበር። የእንቅስቃሴ ህጎች ማዋሃድ ጋሊሊዮ የደረሰበትን የነገሮችን በነፃ የመውደቅ ባህሪ ፍሪፎል እና የኢነርሺያን ጽንሰ ሀሳብ በመጠቀም ኒውተን 3ቱን ታዋቂ እንቅስቃሴ ህጎች ቀረጸ። በተለይም የኒውተን አንደኛው ህግ በቀጥታ ከጋሊሊዮ የኢነርሺያ ህግ የተወሰደ ነው። የምድርና የሰማይ ፊዚክስ መተሳሰር ጋሊሊዮ በቴሌስኮፕ አማካኝነት ፕላኔቶች እንደ ምድር አለታማ መሆናቸውን አሳይቷል። ኒውተን ደግሞ የጋሊሊዮን የምድር ላይ ሜካኒክስ ከኬፕለር የፕላኔቶች እንቅስቃሴ ህግጋት ጋር በማጣመር አጽናፈ ዓለማዊ የስበት ህግን ዩኒቨርሳል ግራቪቴሽን ፈጠረ። ቀመሩም በዚህ መንገድ የኒውተን ክላሲካል ሜካኒክስ ተወለደ። የኒውተን ፊዚክስ ለ2 ክፍለ ዘመናት ያህል ፍጹም ተደርጎ ቢወሰድም በ19ኛው ክፍለ ዘመን መገባደጃ ላይ በጣም ፈጣን ለሆኑ ነገሮች እንደ ብርሃንና በጣም ጥቃቅን ለሆኑ ነገሮች እንደ አተም መስራት እንደማይችል ታወቀ። ይህ ክፍተት የፊዚክስን ሳይንስ ወደ 2 ታላላቅ አቅጣጫዎች ከፈለው። 1 አልበርት አንስታይን እና የአንጻራዊነት ቲዮሪ ሪሌቲቪቲ። ኒውተን ጊዜና ቦታ ስፔስ እንደ ታይም ፍጹምና የማይለወጡ መድረኮች ናቸው ብሎ ያምን ነበር። አንስታይን ግን የጋሊሊዮን አንጻራዊነት መርህ ከብርሃን ፍጥነት ቋሚነት ጋር በማገናኘት የኒውተንን እይታ ሰበረው። የዚህኔ ስፔሻል ሪላቲቪቲ እና ጀነራል ሪላቲቪቲ ተወለዱ። ስፔሻል ሪላቲቪቲ ጊዜና ቦታ አንጻራዊ መሆናቸውንና ከአስተዋዋቂው ፍጥነት ጋር እንደሚቀያየሩ አሳየ። ታዋቂው ቀመሩ E=mc² ተወለደ። ጀነራል ሪላቲቪቲ ስበት ማለት ኒውተን እንዳለው በነገሮች መካከል የሚሳሳብ ስውር ገመድ ሳይሆን ግዙፍ አካላት በቦታና ጊዜ ስፌት ስፔስ ታይም ፋብሪክ ላይ የሚፈጥሩት መታጠፍ ወይም መኮማተር መሆኑን አረጋገጠ። 2 ኳንተም ፊዚክስ በአተምና በንዑስ አተም ሰብአቶሚክ ደረጃ ነገሮች የኒውተንን ህግጋት ጨርሶ አይከተሉም። ማክስ ፕላንክ፣ ወርነር ሄዘንበርግ እና ኒልስ ቦር ያሉ ሳይንቲስቶች የኳንተም መካኒክስን መሰረቱ። እዚህ ረቂቅ ዓለም ውስጥ ነገሮች እንደ ኒውተን ፊዚክስ አስቀድሞ በትክክል የሚተነበዩ ዲተርሚኒስቲክ ሳይሆኑ በዕድል ፕሮባቢሊቲ ላይ የተመሰረቱ ናቸው። ብርሃንና ቁስ አካላት አንዳንድ ጊዜ እንደ ማዕበል ዌቭ፣ ሌላ ጊዜ ደግሞ እንደ ቅንጣት ፓርቲክል የመሆን ድብቅ ባህሪ እንዳላቸው ተደረሰበት። በአጭሩ ያለ ጋሊሊዮ የሙከራ ሳይንስ መሰረት ኒውተን የሂሳብ ህግጋትን ሊቀርጽ አይችልም ነበር። ያለ ኒውተን ክላሲካል ህግጋት ደግሞ አንስታይንና የኳንተም ሳይንቲስቶች የእነዚያን ህግጋት ወሰን ገፍተው አጽናፈ ዓለምን በጥልቀት ሊረዱ አይችሉም ነበር። እስቲ አሁን ደግሞ ጋሊሊዮ የራሱን ቴሌስኮፕ በመስራት ሂደት ላይ ምን ይመስል እንደነበር እንመልከት። ጋሊሊዮ ጋሊሊ በቬኑስ አደባባዮች ላይ ስለ መነጽር ፈጠራ በሰማ ጊዜ የራሱን ቴሌስኮፕ እጅጉን አሻሽሎ ሰራ። ዓመተ ምህረቱ 1609 ነው። ሌሊቱ ቀዝቃዛና ጸጥተኛ ነው። ጋሊሊዮ በገዛ እጆቹ የሰራውን እቃዎችን 30 እጥፍ አሳድጎ የሚያሳየውን የእንጨትና የጭቃ ቱቦ ይዞ ወደ ሰገነቱ ወጣ። ይህ ቱቦ ለጦርነት ወይም ለንግድ መርከቦች መመልከቻ እንዲሆን ነበር የታሰበው። ነገር ግን ጋሊሊዮ ወደ ምድር ሳይሆን ወደማይታወቀው ሰማይ አቀና። ጋሊሊዮ መጀመሪያ ያነጣጠረው ወደ ጨረቃ ነበር። በወቅቱ የነበረው የቤተ ክርስቲያንና የሳይንስ ሊቃውንት እምነት ምን ነበር መሰላችሁ? ጨረቃ ፍጹም ለስላሳ እንከን የሌለባትና እንደ ክሪስታል ያበራሽ ሉል ናት የሚል ነበር። ነገር ግን ጋሊሊዮ በፈጠራው ቴሌስኮፕ ውስጥ ሲመለከት ደነገጠ። ጨረቃ ፍጹም አይደለችም።
አዎ በጨረቃ ላይ ጥልቅ ጉድጓዶች፣ ግዙፍ ሸለቆዎችና ልክ እንደ ምድር ያሉ ረዣዥም ተራራዎችን ተመለከተ። ይህ የመጀመሪያው አስገራሚ ግኝቱ ነበር። ነገር ግን እውነተኛው ድንጋጤ ገና አልመጣም። በጃንዋሪ 1610 ጋሊሊዮ ቴሌስኮፑ ወደ ጁፒተር አዞረ። በፕላኔቷ አቅራቢያ 4 ትናንሽ የሚያብረቀርቁ ነጥቦችን አየ። መጀመሪያ ላይ ተራ ከዋክብት መስለውት ነበር። ነገር ግን በሚቀጥሉት ቀናት ሲከታተላቸው እነዚህ ነጥቦች ጁፒተርን ተከትለው ቦታቸውን እንደሚቀይሩ አስተዋለ። ያኔ ነው ጋሊሊዮ እውነታውን የተረዳው። እነዚያ ነጥቦች ከዋክብት አልነበሩም፣ ጁፒተርን የሚዞሩ ጨረቃዎች ነበሩ። ዛሬ የጋሊሊዮ ጨረቃዎች የምንላቸው ማለት ነው። ይህ ግኝት በወቅቱ ለነበረው ዓለም ትልቁ መናወጥ አመጣ። ለምን ካላችሁ እስከዚያ ጊዜ ድረስ ሁሉም የሰማይ አካላት በምድር ዙሪያ ይሽከረከራሉ ተብሎ ይታመን ነበር። አሁን ግን ምድርን የማይዞሩ ሌሎች አካላት መኖራቸውን ጋሊሊዮ በተግባር አረጋገጠ። ጋሊሊዮ በእነዚህ ግኝቶቹ ብቻ አላበቃም። የቬነስን ወይም የአሸንድዬን ቅርጽ መለዋወጥና በፀሐይ ላይ ያሉ ጥቁር ነጠብጣቦችን ጭምር አየ። የእሱ ቴሌስኮፕ የሰው ልጅ አስተሳሰብ አድማስ ለዘላለም ቀየረው። ኮፐርኒከስ ምድር ፀሐይን ነው የምትዞረው ብሎ የተናገረው ቲዮሪ ጋሊሊዮ በዓይኑ አይቶ አረጋገጠ። ነገር ግን ይህ እውነት ለጋሊሊዮ ቀላል ሕይወትን አልሰጠውም። የዘመኑ ኃያላንና የሃይማኖት መሪዎች ይህንን ግኝት እንዴት ተቀበሉት? ጋሊሊዮስ በእውነት ስላመነበት ሳይንስ ምን አይነት መስዋዕትነትን ከፈለ? ቀጥሎ እንመለከታለን። ታሪክን የቀየረ ታላቅ ሳይንቲስት፣ ነገር ግን በገዛ እምነቱና በቤተ ክርስቲያኑ ፊት እንደ ካዲ የቀረበ ሰው፣ የዓለማችንን እይታ የቀየረው ጋሊሊዮ ጋሊሊ በመጨረሻም ከሮም ካቶሊክ ቤተ ክርስቲያን መርማሪዎች ጋር ፊት ለፊት ለመጋፈጥ ተገደደ። ይህ የሳይንስና የሃይማኖት ትግል ብቻ አልነበረም። ይህ የአንድ ሰው የነጻነት የእውነትና የህልውና ትግል ነበር። ጋሊሊዮ እንዴት በቁም እስራት እንደተቀጣ፣ በፍርድ ቤት ቀርቦ እምነቱን እንዲክድ እንዴት እንደተደረገ ስናስብ መገረማችን አይቀርም። ጋሊሊዮ ዲያሎግ የተባለውን መጽሐፉን ካሳተመ በኋላ በሮም ታላቅ ቁጣ ተቀሰቀሰ። ይህ መጽሐፍ ሄሊዮሴንተሪዝም፣ ፀሐይ ማዕከለኛ ሆና መሬትና ሌሎች ፕላኔቶች በእሷ ዙሪያ ይዞራሉ የሚለውን ሳይንሳዊ እውነት በግልጽ የሚደግፍ ነበር። ይህ ደግሞ በወቅቱ ቤተ ክርስቲያን ከምታራምደው ጂኦሴንተሪዝም፣ መሬት የማትንቀሳቀስ የዓለም ማዕከልና ከሚለው የድሮ እምነት ጋር ቀጥታ የሚጋጭ ነበር። ጋሊሊዮ በመጽሐፍ ውስጥ የቤተ ክርስቲያንን አቋም የሚወክለውን ገጸ ባህሪ ሲምፕሊቺዮ፣ ትርጉሙም ሞኝ ወይም ቀላል ሰው ማለት ነው ብሎ ሰየመው። ጳጳስ ኡርባን 8ኛ ቀደም ሲል የጋሊሊዮ ደጋፊ የነበሩ ቢሆንም ይህንን እንደ ትልቅ ንቀትና የስም ማጥፋት ወሰዱት። ነገሮች እንዴት ተከታትለው እዚህ ፍርድ ቤት እንደደረሱ ለማየት እስቲ ይህንን የጊዜ ሰሌዳ እንመልከት። የመጀመሪያው ቀይ መስመር 1616 ዓመተ ምህረት የሮም ካቶሊክ ቤተ ክርስቲያን መሬት በፀሐይ ዙሪያ ትዞራለች የሚለውን የኮፐርኒከስን እይታ መጽሐፍ ቅዱስን ይቃረናል በማለት ከለከለች። ጋሊሊዮም ይህንን ሐሳብ እንዳያራምድ በይፋ ማስጠንቀቂያ ተሰጠው። የመጽሐፉ መታተም 1632 ዓመተ ምህረት ጋሊሊዮ የሁለቱን ዓለማት እይታ የሚያወዳድረውን ዲያሎግ የተሰኘውን መጽሐፍ አሳተመ። መጽሐፉ የቤተ ክርስቲያን አቋም ላይ የሚያፌዝ መስሎ ቀረበ። ወደ ሮም መጠራት ሚያዝያ 1633 ዓመተ ምህረት ዕድሜው 69 የደረሰውና በጠና የታመመው ጋሊሊዮ በፍርድ ቤቱ ኢንኩዊዚሽን ፊት እንዲቀርብ ትእዛዝ ተሰጠበት። የክህደት ውሳኔና ፍርድ ሰኔ 22 1633 ዓመተ ምህረት ጋሊሊዮ በሞት ላለመቀጣት ሲል እምነቱና ግኝቱን እንዲክድ ተገደደ። የዕድሜ ልክ የቁም እስራትም ተፈረደበት። በ1633 ዓመተ ምህረት ምርመራው ሲጀመር ጋሊሊዮ ብቻውን ነበር። በወቅቱ የነበረው የሮም ካቶሊክ ቤተ ክርስቲያን መርማሪ ፍርድ ቤት ኢንኩዊዚሽን ጥያቄዎችን ሲያቀርብ ቀላል አልነበረም። የሀሳብ ልዩነትን ለማጥፋት አካላዊ ስቃይ ወይም ቶርቹር እንደ ዋነኛ መሳሪያ ይጠቀሙ ነበር። ጋሊሊዮ በመጀመሪያዎቹ የምርመራ ቀናት እኔ መሬት ትዞራለች ብዬ ፍጹም አላምንም፣ መጽሐፌንም የጻፍኩት ሰዎች በሀሳቡ ላይ እንዲወያዩበት ብቻ ነው በማለት ራሱን ለመከላከል ሞከረ። ነገር ግን መርማሪዎቹ ይህንን ማስተባበያ አልተቀበሉትም።
ታላቁ ሳይንቲስት ሁለት አስፈሪ አማራጮች ተደቀኑበት። እውነቱን አምኖ እንደ ቀደመው ሳይንቲስት ጆርዳኖ ብሩኖ በሰንሰለት ታስሮ በእሳት መቃጠል ወይም እውነቱን ክዶ በሕይወት መኖር። ሰኔ 22 ቀን 1633 ዓ.ም ጋሊሊዮ ተንበርክኮ የክህደት ቃሉን አነበበ። መሬት የማትንቀሳቀስ የዓለም ማዕከል መሆኗን አምኖ የእርሱን የሳይንስ ግኝቶች የሐሰት ትምህርቶች ብሎ ረገማቸው። ነገር ግን ታሪክ እንደሚለው ጋሊሊዮ የክህደት ቃሉን ተናግሮ ከመሬት ሲነሳ ቀስ ብሎ መሬቱን እያየ በሚስጥር እንዲህ አለ ይባላል። ኢፑር ሲሙቭ፣ ትርጉሙም ቢሆንም ግን ትዞራለች ማለት ነው። ይህ ሐረግ ምንም እንኳን በፍርድ ቤቱ መዝገብ ላይ ባይሰፍርም ሳይንስን በኃይልና በስልጣን ማፈን እንደማይቻል ያሳየበት ታላቅ የድፍረት ምልክት ተደርጎ ይወሰዳል። ጋሊሊዮ በፍርድ ቤቱ ተረድቶ በሕይወት ለመኖር ቢችልም ቀሪ ሕይወቱ ሙሉ በቁም እስራት እንዲያሳልፍ ተወሰነበት። ነገር ግን ይህ እስራት የእሱን አእምሮ ሊቆልፎ አልቻለም። አካልን ማሰር ይቻላል፣ እውነትን ግን በፍጹም። በሮም ፍርድ ቤት ተንበርክኮ የክህደት ቃሉን ከሰጠ በኋላ ጋሊሊዮ በቁም እስራት ተቀጣ። የሰማዩን ምስጢር ለመጀመሪያ ጊዜ ያየው ያ ታላቅ ዓይኑ ሙሉ በሙሉ በጨለማ ተዋጠ። ነገር ግን በአውሮፓ እምብርት ውስጥ ተገልሎ በነበረበት በዚያ ጠባብ ቤት ውስጥ የዘመናዊ ፊዚክስ መሰረት የጣለውን ታላቅ ድንቅ ስራውን ጻፈ። ጋሊሊዮ ቀሪ ዘመኑን እንዲያሳልፍ የተፈረደበት ቪላ ኤል ጄሎ በሚባል ቤት ውስጥ ነበር። ትርጉሙም ጌጡ ቪላ ማለት ቢሆንም ለእርሱ ግን የብቸኝነት እስር ቤት ነበረች። ቤተ ክርስቲያን ከእርሱ ጋር ማንም እንዲገናኝ አትፈቅድም ነበር። ከሁሉም በላይ ግን ልቡን የሰበረው በእስር ላይ በነበረበት የመጀመሪያው ዓመት በ1634 ዓ.ም እጅግ የሚወዳትና በትጋት ትንከባከበው የነበረችው ልጁ ሲስተር ማሪያ ሴሌስቴ በድንገት በህመም መሞታ ነበር። ጋሊሊዮ በከፍተኛ ሐዘን ድብርት ውስጥ ወደቀ። ጤናውም ከቀን ቀን ማሽቆልቆል ጀመረ። በ1638 ዓ.ም ጋሊሊዮ በ74 ዓመቱ ሙሉ በሙሉ የሁለቱንም አይኖቹን እይታ አጣ። በሰማይ ላይ ያሉትን ከዋክብት ጁፒተርና ጨረቃን ለመጀመሪያ ጊዜ ያየው ያ ታላቅ ሳይንቲስት አሁን ዘላለማዊ ጨለማ ውስጥ ሆነ። ለወዳጁ በጻፈው ደብዳቤ ላይ እንዲህ ብሎ ነበር። ይህ እኔ የፈጠርኩት በአስተያየቶቼ በግኝቶቼ ሰፊ እንዲሆን ያደረግኩት አጽናፈ ሰማይ አሁን ለእኔ እጅግ ጠባብና ጨለማ ወደሆነች ክፍል ተቀይሯል። ነገር ግን እይታውን ማጣቱ ሳይንሳዊ ምርምሩን አላቆመውም። በእርዳታ ጸሐፊዎቹ፣ አምባሳደሮችና ደቀ መዛሙርቱ እየታገሰ በአእምሮ ውስጥ ያሉትን አስደናቂ የፊዚክስ ሕጎች መጽሐፉን ቀጠለ። ጋሊሊዮ በቁም እስራት ላይ ሆኖ በአውሮፓ የካቶሊክ ሀገሮች ውስጥ ማንኛውንም መጽሐፍ እንዳያሳትም ተከልክሎ ነበር። ነገር ግን እሱ በሳይንስ ታሪክ ውስጥ ካሉት ትልቁ መጽሐፍ የሚባለውን ቱ ኒው ሳይንስስ ሁለቱ አዳዲስ ሳይንሶች የተባሉትን ስራውን አጠናቀቀ። ይህ መጽሐፍ ስለ ቁሶች ጥንካሬና ስለ እንቅስቃሴ መካኒክስ ኤንድ ሞሽን የሚያብራራ ነበር። ነገር ግን ይህንን መጽሐፍ እንዴት ሊያሳትመው ቻለ? ይህንን ታሪካዊ አደገኛ ጉዞ ለመረዳት ጋሊሊዮ የተጠቀመባቸውን ስልታዊ ሂደት እንመልከት። አንድ ምስጢራዊ ጽሑፍ መፍጠር። ፍሎረንስ ጋሊሊዮ አይኖቹ ከጠፉ በኋላ ለደቀ መዛሙርቱ በድምፅ እየነገረ ሙሉን የሂሳብና የፊዚክስ ማረጋገጫ በሚስጥር አጻፈ። 2 የእጅ ጽሑፉን ማሸሽ። ጣሊያን በጣሊያን ያሉ የካቶሊክ መርማሪዎች ኢንኩዊዚሽን እንዳይዙት የእጅ ጽሑፉ በድብቅ ከሀገር እንዲወጣ ተደረገ። የፈረንሳይ አምባሳደር የነበረው ኮንቴ ዴላ ኖይሊስ ጽሑፉን ደብቆ ወደ ውጭ አሸሸው። 3 በሆላንድ ማተም። ሌይደን 1638 ጽሑፉ ከሮም ካቶሊክ ቁጥጥር ውጪ ወደ ሆነችውና የፕሮቴስታንት አገር ወደ ነበረችው ሆላንድ ደረሰ። እዚያም በታዋቂው ሉዶቪክ ኤልዘቪር ማተሚያ ቤት በይፋ ታትሞ ወጣ። ይህ የመጨረሻ መጽሐፉ ከዓመታት በኋላ ለታላቁ አይዛክ ኒውተን የመንቀሳቀስ ህጎች ኒውተንስ ሎ ኦፍ ሞሽን ዋነኛ መሰረት ሆነ። ጋሊሊዮ በጥር 8 ቀን 1642 ዓ.ም በ77 ዓመቱ በቁም እስራት ላይ ያለ ህይወቱ አለፈ። ቤተ ክርስቲያን መጀመሪያ ላይ በክብር እንዳይቀበር ብትከለክልም በኋላ ግን ታሪካዊ ስህተት ታውቆ በፍሎረንስ በሚገኘው ታዋቂው የሳንታ ክሮች ቤተ ክርስቲያን ውስጥ በታላቅ ክብር ተቀበረ።
መቃብሩም በዓለም ዙሪያ ላሉ ሳይንቲስቶች መጎብኛ ሆነ። እስቲ አሁን ደግሞ ጋሊሊዮ ከሚጠቀሱለት አባባሎች መካከል ጥቂቶችን እኔ እውነቶች ከተገኙ በኋላ ለመረዳት ቀላል ናቸው። ዋናው ነገር ግን እነሱን ማግኘት ነው። በሳይንስ ጥያቄዎች ላይ የሺህ ሰዎች ስልጣን ወይም አስተያየት የአንድ ግለሰብ ሀምብል የሆነ ምክንያታዊ አስተሳሰብ ያህል ዋጋ የለውም። ሂሳብ እግዚአብሔር አጽናፈ ዓለምን የጻፈበት ቋንቋ ነው። ስሜትን፣ ምክንያትንና ማስተዋልን የለገሰን ያው አምላክ እንድንጠቀምባቸው አልፈለገም ብዬ ለማመን አልገደድም። ለሰው ልጅ ማንኛውንም ነገር ማስተማር አትችልም። ሊደረግ የሚቻለው ነገር ቢኖር በራሱ ውስጥ እንዲያገኘው መርዳት ብቻ ነው። ያም ሆኖ ግን ምድር ትንቀሳቀሳለች። የጋሊሊዮ እውነት ምን ያህል ፍጹም እንደነበረች ለማረጋገጥ ቤተክርስቲያን ራሷ 350 ዓመታት ፈጅቶባታል። በጥቅምት ወር 1992 ዓ.ም እንደ አውሮፓውያን አቆጣጠር ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ፖፕ ጆን ፖል II የካቶሊክ ቤተክርስቲያን በጋሊሊዮ ላይ የወሰደችው ውሳኔ ስህተት እንደነበር በይፋ አምነው ይቅርታ ጠይቀዋል። ይህንን ቪዲዮ ከወደዳችሁት ላይክ ማድረግና ለሌሎች ሼር ማድረግን እንዳትረሱ። የሳይንስ አነቃቂ ታሪኮች ሳይንስ ሞቲቬቲንግ ስቶሪስ ቻናላችንን ሰብስክራይብ በማድረግ ሁል ጊዜ አዳዲስ ታሪኮችን ያገኙ። በቀጣይ አስደናቂ ታሪክ እስከምንገናኝ በሰላም ቆዩ።